ውዳሴ ዘሐሙስ ውዳሴ በሐሙስ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ዕፀ እንተርየ ሙሴ ብሎ ያመጣዋል። በዚህም ዕለትም ነቢያት ሐዋርያትን፣ ጻድቃን ሰማዕታትን፣ ጳጳሳት ሊቃነ ጳጳሳትን አስከትላ ትመጣለች። እሱም ባየው እየመሰለ ያመሰግናታል። በዕለተ ሐሙስ የሚነበብ የሚተረጎም የሚጸለይ የእመቤታችን ምስጋና ይህ ነው። ዕፀ እንተርየ ሙሴ በነደ እሳት ውስተ ገዳም ወአዕጹቂሃ ኢትውኢ ትመስል ማርያም ድንግል። አዕጹቂሃ ካለ እጅውዩ ባለ በቀና ነበር፣ ልማደ መጽሐፍ ነው። በነደ እሳት ተከባ ነደ እሳት ሰፍሮባ ከነደ እሳት አጠገብ ከነደ እሳት ጋር ተዋህዳ ጫፎቿ ሳይቃጠሉ ያያት ንጽሕት ድንግል ማርያም ትመስላለች። አንድም ዕፀ እንተርያ ትመስል ማርያምሃ ድንግለ ይላል። በነደ እሳት ተከባ ነደ እሳት ሰፍሮባት ከነደ እሳት አጠገብ ከነደ እሳት ጋራ ተዋህዳ ሙሴ ያያት ድንግል ማርያምን ትመስላለች። ዘእንበለ ርኩስ ተሰብአ እምኔሃ ቃለ አብ። ያ በአካላዊ ቃል ከሥጋዋ ሥጋ ከነሷ ነስነሶ ያለመለወጥ ሰው ሆነ። ወእያዋያ እሳተ መለኮቱ ለድንግል። ባሕርየ መለኮቱ ማኅተመ ድንግልናዋን አልለወጠውምና ትመስል ዕፀ አንድም አላቃጠለውም እኮን። እምድኅረ ወለደቶ ድንግልናሃ ተረክበ። ከወለደችውም በኋላ ማኅተመ ድንግልናዋ አልተለወጠምና ከወለደችውም በኋላ ማኅተመ ድንግልናዋ አልተለወጠም እኮን። በመለኮቱ የተወለጠ ኮነ ወልደ እጓለ እመሕያው። ሰውም ቢሆን ባሕርየ መለኮቱ አልተለወጠምና ይመስል ነደ አምላክ ዘበአማን ማንሻ አንድም ከሆነ ወልደ እጓለ እመሕያው አምላክ ዘበአማን ሰውም ቢሆን የባሕርይ አምላክ ነው። ዘበአማን አለ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና። መጽአ ወአድኀነነ ተወልዶም አዳነን። ሰአሊ ለነ ቅድስት ነደ እሳት ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አእምሮውን ጥበቡን በልቡናችን ሳይብን አሳድርብን። ትምክሕተ ኩልነ ድንግል ማርያም ወላዲተ አምላክ ዘበእንቲሃ ተሲረ ዘቀዳይም መርገም ታደረ ዲበ ዘመድነ በዕልወት ዘገብረት ብእሲት በላትምጽ። ናቤች ኩልንኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን ሁላችን እናገንሻለን፣ እናከብርሻለን፣ እናመሰግንሻለን። ስመ ሳህልኪ ኩላይለ ኩልነ ይቅርታሽ አማላጅነትሽ ለሁላችን ይደረግልን ዘንድ ነውና ሆነን ተደርጎልናልና። ትምክሕተ ኩልነ ድንግል ማርያም ወላዲተ አምላክ ዘበእንቲሃ ተሲረ ዘቀዳሚ መርገም ታደረት ዲበ ዘመድነ በዕልወት ዘገብረት ብእሲት በላትምዕጽ። መጽሐፍ ምስጢር እንጂ ዘይቤ አይጠነቀቁምና ዘበእንቲሃ ተሲረ ብሎን ታደረት አለ። በላት መመቻነቷን በቅጽል አመጣው። በሊያ እንደማለት ሔዋን ከዕፀ በለስ በልታ ባደረገችው ዓመት በእኛና በዘመዶቻችን በአዳምና በሔዋን አድሮ ይኖር የነበረ መርገመ ሥጋ መርገመ ነፍስን በእርሷ ያጠፋልን አምላክን የወለደች እመቤታችን የሁላችን መመኪያ ናት። አንድም ሔዋን ምን አደረገች ትለኝ እንደሆነ በላትምጽ ከዕፀ በለስ በላች በከፊል ተናገረው አልፈጸመችውና። በእንተ ሔዋን ተሐጽሖተ ገነት በሔዋን ምክንያት የገነት ደጃፍ ተዘጋብን። ወአዘዞሙ ለሱራፌ ወኪሩቤል ዘውስተ እዴሆሙ ሰይፈ እሳት እንተ ትናየት ከመ ጊብአ አዳም ታቢሎ እንዲል። ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ዳግመኛ በድንግል ማርያም
ተከፈተልን ዋጋሶ ለሱራፊ ከመያይት ሜዲያው ኩናይተ ይሳት እንዲል ዳግመ ያልተካከለ ነው። ቀድሞ የገቡበትን ኋላ ለወጡበት ይህስ የተካከለ ይሆናሉ። ቀድሞ የገቡበትን ተመልሰው ለገቡበት ዳግመ አለ ከፈለነ ንብላ ንጽ ሕይወት ዳግመ ከፈለነ ነው። ዳግመኛ ከዕፀ ሕይወት እንበላ ዘንድ አደለ። በገነት 3 እጽዋት አሉ። ጌታ አዳምን አንዱን ብላ ብሎታል፣ አንዱን አትብላ አለው። አንዱን ብላም አትብላም አላለው። ብላ ያለው ምግቡን ነው። አትብላ ያለው ዕፀ በለስን ነው። ብላም አትብላም ያላለው ዕፀ ሕይወትን ነው። አዳም ጌታ ብላ ያለውን በልቶ አትብላ የተባለውን ጠብቆ ኑሮ ይሆን? ሺህ ዘመን እየኖር ከዕፀ ሕይወት እየበላን ከገነት ወደ መንግሥተ ሰማያት በተሸጋገር ነበርና እንዲህ አለ። ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጽአ ወአድኀነነ። ልክ ከሆነ ሳይተረጉ መሄድማ ይኸውም እኛን ለማዳን እኛን ስለወደደን ሰው ሆኖ ያዳነን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋ ወደሙ ነው። አይ ልቡና ምን አእምሮ ነው? ወአይ ነቢብ ምን አንደበት ነው? ወአይ ሰሚ ምን ጆሮ ነው? ዘይክል አእምሮ ዝንቱ ምስጢር መንከራተ ዘይትነበብ ላዕሌሃ። ስለ እሷ ድንቅ ሆኖ የሚነገረውን ነገር መስማት የሚቻለው ጆሮ፣ ማወቅ የሚቻለው አእምሮ፣ መናገር የሚቻለው አንደበት እንደምን ያለ ነው? አሃዱ ልሳን ያስተረጉማል። አሃዱ ውእቱ ባሕቲቱ ቃለ አብ ሀዳሪ ማይደር ያይደለ ያ በአካላዊ ቃል አንድ አካል አንድ ባህሪ ነው። ዘሃሎም ቅድመ ዓለም የነበረ በመለኮቱ እንበለ ሙስና በመለኮቱ ህልፈት ውላጤ የሌለበት እምአሃዱ አብ መጽአ ወተሰብአ ወልድ ዋሕድ እምቅድስት እሙ ድኅረ ዓለም ቅድስት ድንግል ከምትሆን ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነ ቅድመ ዓለም ከአብ አካል ዘእምአካል ባህሪ ዘእምባሕሪ ሳይለይ የተወለደ ዋሕድ ቃለ እግዚአብሔር ነው። እምድኅረ ወለደቶ ኢማሰነ ድንግልናሃ ከወለደችው በኋላ ማኅተመ ድንግልናዋ ሳይለወጥ ኖረች። ወበእንተዝ ግህደ ኮነት ከመ ወላዲተ አምላክ ይእቲ ከወለደችው በኋላ ማኅተመ ድንግልናዋ ስላልተለወጠ ወላዲተ አምላክ እንደሆነች ታወቀች፣ ተረዳች፣ ተገለጠች።